አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበሯችሁ ሙስሊም እህት ወንድሞቼ እንዴት ናችሁ? ልጅ ሰላም ናችሁ ሆይ? እኔ ያለው አልሐምዱሊላህ። እንዲሁም የሌላ እምነት ተከታይ ወገኖቼ ሁላችሁንም ሰላም ሰላም ብያለሁኝ። ያላህ እዝነት ረህመቱ አይለያችሁ እያልኩኝ እንዲሁም ደግሞ አማርኛ ቋንቋ ለማትችሉ አህለ ወሳለን ሐባይብ አኽባርኩም ሽሎንኩም ምን በኸይር አልሐምዱሊላህ። ላይክ እና ሼር ሰብስክራይብ እያደረጋችሁ ስለምታበረታቱኝ ጀዛኩሙላህ ኸይረን ጀዛ። ያው እንግዲህ እኔ አረበኛ መንገፍ አድርጌ ለማውራት አልችልበትም፣ በአማርኛ ልጨርሰው ማለት ነው አይደል? እንደዛ ይሻላል እንዴ ነው እኔ የማስበው። ቋንቋ እንዲህ ሚጣጥር ያለች ናት ከኔ ጋራ ለብዙ በአማርኛ ልነጋገር ይቻለኛል ማለት ነው። እና ደህና ናችሁ ወይ? እንዴት ናችሁ? እኔ ያለሁኝ አልሐምዱሊላህ። እኔ ሁልጊዜ ጥያቄ የሚሆንብኝ ነገር ምንድን ነው፣ አንዳንድ እህቶች ከቤተሰቦቻቸው ጋር ያወሩትን ወደ ባሎቻቸው፣ ከባሎቻቸው ጋር ደግሞ ያወሩትን ወደ ቤተሰቦቻቸው አልፎም ተርፎ ሚዲያ ላይ የሚያወጡ እህቶች ለምንድን ነው እንደዚህ አይነት ነገር የሚጠቀሙት? ይሄን ቪዲዮ በምንሰራ ሰዓት ላይ ላይፋችንን ለማውጣት ሚዲያ ላይ እንለቃለን። ነገ ጧት ልጆች ሲያድጉ የልጆች አእምሮ ላይ ጠባሳ አይጥልም ወይ ነው የምለው። ቤተሰቦች እንደዚህ አይነት ነገር ባይደረግ ጥሩ ነው ባይነኝ እኔ ማለት ነው። ማለትም አሁን እንደዚህ እሱ እሷን ተሳድቦ እሷ እሱን ተሳድባ ቤተሰቦች እሱን እንደዚህ ብለውታል፣ የእሷ ቤተሰቦች እንዲህ ናቸው፣ የእሱ ቤተሰቦች እንዲህ ናቸው ብለው እንደዚህ ተዘካዝከው አውርተው ያው ህይወት ይቀጥላል፣ አምረው ይኖሩ ይሆናል ማለት ነው። ግን ልጆች በሚያድጉ ጊዜ ሚዲያ የያዘው ነገር እነሱ ሊደልቱት ተቻይናላቸው ላይ ይችላሉ። ወላኪን ግን አሁን ሚዲያ ተስፋፍቷል እና በሁሉም ሚዲያ ላይ ስለሚሰራጭ ልጆች አድገው እንደዚህ ደግሞ ሲጠቀሙ ሚዲያ ያውታል ማለት ነው። በዛን ሰዓት ላይ ለልጆች ሴፍቲያቸው እንዴት ነው የሚጠበቀው ነው፣ ውስጣቸው ላይ ጠባሳ ይጥላል ነው። እኔ አንዳንድ እህቶችን እያየሁኝ ነበርና ለዛ ነው በተለይ እሙ ሂራ ናት እሷ እነሱ ልጆች እንዲሁም በቃ ብዙ አብዛኛዎቹ ዩቲዩበሮች በቃ በህይወታቸው ላይ ነው። እኔ እየቀለዱ ይመስለኛል፣ ግን ዶላር እያጓጓቸው ከሆነ ግን የወደፊት ህይወታቸውን እያበላሹና ለልጆቻቸው ተጽዕኖ እያደረጉ ነው ብዬ ነው የማምነው እኔ ማለት ነው። ለብዙ ዩቲዩበሮች እንደው አሉ አንዳንድ ናቸው እንጂ ማለት ነው። ግን ደግሞ ከዩቲዩበሮች ሁሉ በጣም የሚያስደስቱ ዩቲዩበሮች አሉ ማለት እንደው ለምሳሌ እንውሰድ ብንል ማሂና ኬዲ እነሱ ልጆች በጣም የሚገርሙ ናቸው። በቃ ሀቂቃ እኔ እንጃ ያው ደስ ይላሉ ማለት ነው። ግን እነዛ አንዳንድ ዩቲዩበሮች ግን በጣም በህይወታቸው ላይ እየቀለዱ ያሉ ናቸው ማለት ነው። እና እንደዚህ አይነት ነገር ባናደርግ ባይነኝ እኔ ማለት ነው። ሁለተኛ ደረጃ ስማችንን እንደው እንጠብቅ፣ ክብራችንን እንጠብቅ ነው የምለው። ወላሁ አዕለም። እና ላይክ እና ሼር እያደረጋችሁ በር እያያችሁልኝ አበረታቱኝ ውዶቼ። እናመሰግናለሁኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ስለምታበረታቱኝ ጀዛኩሙላህ ኸይር። እንዲሁም ደግሞ አንዳንድ እህቶች ፈተዋ የምትጠይቁ አላችሁ። ፈተዋ ስትጠይቁ ኢልም ካላቸውን ከታላላቅ ዑለማዎች ጠይቁ። አብሶ በትዳር ዙሪያ ማለት ነው። ትዳር ማለት በጣም ከባድ ነው።
የምታገቡትን ሰው በቃ አጥንታችሁ ግቡ ነው የምለው፣ እንደኔ ማለት ነው። የምታገቡትን ሰው አጥንታችሁ ግቡ። በቃ ጀርባውን በእርግጥ ዶሚሩን የውስጥን አላህ ነው የሚያውቀው እና ለወደፊት ህይወታችሁ አስባችሁ በቃ እንዴት ነው ብላችሁ አስባችሁበት ግቡ ነው ማለት ነው። ይሄ ከራሴ ጀምሮ ማለት ነው። ከኔ ከራሴ ጀምሮ ማለት ነው። እና እንደዚህ ብር ተበላን ምናምን እያላችሁ ሚዲያ ላይ መታችሁ ሮሮ አታደርጉ ማለት ነው። በተለይ ሚዲያ ላይ የመጣችሁ አታልቅሱ። በቃ ሚዲያ ላይ መጣችሁ አታልቅሱ። ማልቀስ ካለባችሁ ካከፋችሁ በውስጣችሁ ተጌታችሁን ተሩት ማለት ነው። ሚዲያ ላይ ለማንም ሚቱን መስሪያ አትሆኑ። ወይም እናንተ ስታለቅሱ ያው ሁሉም ያው አይዲያ ስለሚፈልግ እኔ ራሴም አይዲያ ፈልጋለሁ ማለት ነው ለመናገር ማለት። ስለዚህ አንዱ ሲያለቅስ በአንዱ ፎቶ እየሰሩ ያው ዩቲዩብ ማሳደግ ነው ማለት ነው። እና እንደዛ ከሚሆን ነገ ጧት ደስተኛ ስትሆኑ ራሱ በቃ ያ ነገር ስታዩ ተቻይናላችሁ ለድድልቱ ትችላላችሁ። ወላኪን ግን ከሌላ ሰው ቻይናን ላይ መድልነት ስለማትችሉ ሁልጊዜ እንድትሳቀቃችሁ ትኖራላችሁ ማለት ነው። ራሳችሁን ዝቅ የሚያደርጋችሁን ነገር አትስሩ። ራሳችሁን በቃ ዝቅ የሚያደርግ ራሳችሁን የሚያዋርድ ነገር አትስሩ። በቃ መጀመሪያ ወዳችሁ ፈቅዳችሁ ያደረጋችሁትን ነገር አሁን ሚዲያ ላይ መታችሁ ያው አታለቃቅሱ ማለት ነው። እና አብሽሩ፣ በርቶ ጥንቃቄ አድርጉ ነው የምለው እኔ ማለት ነው። አብሽሩልኝ፣ በርቱልኝ። አላህ ከክፉ ነገር ይጠብቀን ሁላችንንም፣ አጋጣሚያችንንም አላህ ያሳምርልን ነው የምለው። እና አብሽሩ። የሰው ሀቅ ደግሞ አይበላም። የሰው ሀቅ 5 ሳንቲም ብኮን ያ ሰውዬ በቃ አውፉ ብሎ እስካላከ ድረስ ይሄ ጤነኛውን ሀቃችሁን የእናንተን በላባችሁ ያመጣችሁትን ነው ይዞባችሁ የሚሄደው ማለት ነው። የሰው ሀቅ የምትበሉ ሰዎች ማለት ነው። ሀቅ የምትበሉ ሰዎች፣ የሰው ገንዘብ የምትበሉ ሰዎች ኢተቂላ አላህን ፍሩ። ለየው መልቂያማ እናንተ ዛሬ ብትክዱ ምድሯ ራሷ ትፈርድባችኋለች ማለት መሰክርባችኋለች ማለት ነው። እና የሰውን ገንዘብ በቃ ተጠየፏት ማለት ነው። የሴት ገንዘብ እኮ ብሉ የተባለው እኮ ፈቅደው ወደው ይሰጧቸው ነው የተባለው እንጂ እና ከባድ ነው ሲጀመር። እንደው የሴት ገንዘብ ብቻ ሳይሆን የማንኛውም ገንዘብ እንደው በሐራም አይበላም በውሸት ማለት ነው። ስለዚህ በቃ አላህን ፍሩ። እኛ ዛሬ ፋጡማ፣ ከዲጃ፣ አሚናት፣ አይሻ ነን፣ መሐመድ፣ አህመድ እንደዛ ነን። ዛሬ እኛ በሁለት እግራችን እንደፈለግን ምድርን ረግጠን ሰንጥቀናት እንሄዳለን ማለት ግን እኛ ለሰከንድ መኖራችንን ምንም አይነት ዋስትና የለን። የሰው ገንዘብ አንብላ፣ የሰውን ገንዘብ እንጠየፋት፣ በቃ እንጠየፋት። በቃ እኔ አላውቅም፣ የሰው ገንዘብ አትብሉ ማለት ነው። እውነት ለመናገር የሰውን ገንዘብ ሲሰብስበ ነው እኮ ወደ አኼራ እንሄድም። ይቺ ምድር ለእኛ መሸመቻችን ናት። በቃ ልክ ሐምሌና ነሐሴን ከስበው መስከረም ጥቅምት ላይ እሸት እንደሚበሉት እንዲሁም ደግሞ አመት ከአመት ጤፍም ሆነ ስንዴም አማርጠው የሚበሉት ቤተሰቦቻችን ወይም ገበሬው ማህበረሰብ ላባቸውን ጠብ አድርገው ሰርተው ነው አይደለ? እኛም ዱንያ ላይ ኸይርን ስራ ሰርተን ወደዛኛው ቤታችን እንሄድ። እኛ ጀዛችንን ሚንዳችንን የምናገኘው በአኼራ ስለሆነ ማለት። ስለዚህ የማንንም ገንዘብ ማንም አጭበርብሮ መብላት የለበትም። የማንንም ገንዘብ ማንም አጭበርብሮ መብላት የለበትም። ስለዚህ የሰውን ገንዘብ እንጠየፋት። ይቺ ምድር ለኛ መስሪያችን ናት እንጂ ያገኘነውን ጓፈን የምንበላበት ምድር አይደለችም። ያገኘነውን ገንዘብ ጓፈን የምናነሳ ከሆነ ነገ ቅጣቱ ለራሳችን ነው። ነገ ለራሳችን ነው ችግሩ ማለት ነው። ምክንያቱም ያገኛችሁትን ምግብ ጓፋችሁ ብትበሉት ሆዲያችሁን ያማችኋል። አለርጂክ የሆነ ምግብ ብትበሉት ራሳችሁ ናችሁ በአለርጂክነት የምንታመመው። ለሆስፒታል ነው የምንዳረገው አይደል እንዴ? መርዝን አንስተን ብንበላው በቃ ሊገለን ይችላል። መድኃኒቱ ቶሎ ወደ ሆስፒታል ታላገኘን ማለት። ስለዚህ እዚች ዱንያም ላይ የማንንም ገንዘብ መብላቱ ለኛ በቃ አፉ ያልተባለ ገንዘብ መብላታችን ነገ የውመል ቂያማ መቀጣጠያ ማገዶ ማዘጋጀት ማለት ነው። በቃ ለነገ ለየውመል ቂያማችን የምንቃጠልበትን ማገዶ ማዘጋጃጀት ነው ማለት ነው። እሳት ለማንደድ ክብሪት ያስፈልገናል። ክብሪቱ ተዛኛው እንጨት ጋር እንዲያያዝ ደግሞ ቅጠል ያስፈልገናል አይደል?
እኛም እዚህ በውሸት በሐራም የሰው ገንዘብ የምንበላት ነገ የውመል ቂያማ የእሳት ማቀጣጠያችን ናት ማለት ነው። ለራሳችን ጅስም ዛሬ ስቀንና አፏጭተን የሰውን ገንዘብ አንስተን በእጃችን ይህ አፏጨንበት ጥርሳችን ያነሳንበት እጃችን ይነዳታል ማለት ነው። መጠንቀቅ አለብን። እህቶች እያለቀሱ እህቶች እየተሰቃዩ እኔ ወንድሞችም ገንዘብ በሐራም ይበላል እያልኩ አይደለም፣ ግን አብዛኛው ላይ እየተበሉ ያሉት እህቶች ናቸው። ስለዚህ ደግሞ የእህቶችን ገንዘብ እንጠየፍ አውፉ ብለው እስካልሰጠን ድረስ ማለት ነው። ይሄንን ይመስላል። አይዟችሁ ነው ብለው፣ ግን የሰውን ገንዘብ አትብሉ። የሰው ገንዘብ ሐራም ነው። በቃ ሴት ልጅ አትበድሉ። አስለን በቃ ሴት ልጅ እኮ እናት ናት፣ ሚስት ናት፣ ልጅ ናት። በቃ እናት ስትሆን በእግሯ ውስጥ ጀነት ያላት ናት። በውስጥ እግሯ ውስጥ ጀነት ያላት ናት። ሩህሩህ አዛኝ ናት። እህት ስትሆን በቃ ሴት ልጅ በቃ እኔ በእርግጥ ወንዶችን እየጠላሁኝ አይደለም። ወንዶችን እኔ ዝቅ እያደረኩ አይደለም። ወንድም ክብር አለው፣ ሴትም ክብር አላት። ግን አብዛኛው ላይ እየተበላ ያለው የሴት ልጅ ገንዘብ ነው። የሴት ልጅ ገንዘብ አትብሉ። በምን ምክንያት በምን ስበብ የሴት ልጅ ገንዘብ አግኝተን እንብላ አትበሉ። ወንዶች ቆፍጠን ብላችሁ ሰርታችሁ ለመብላት ሞክሩ። በቃ ጠንክር ብላችሁ ወገባችሁን እስር አደርጋችሁ የሴት ልጅ ገንዘብ ተቀብላችሁ ከምትበሉ ይልቁንስ እናንተ በቃ ቆፍጠን ብላችሁ ወገባችሁን አስራችሁ ሰርታችሁ የምትበሉት ገንዘብ ነው በጣም የሚጣፍጠው ማለት ነው። በጣም የሚጣፍጠው እና ሰርታችሁ ብሉ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።